ቢናገር ታሪክ መቀየር፣ ቢናገር እስራት መፍታት፣ ቢናገር ሞትን መርታት፣ ቢናገር መቃብርን መዝጋት፣ ቢናገር ጨለማውን መክፈፍ፣ ቢናገር ችግርን ወደ ጥልቁ ጥሎ ልጆቹን ከፍ ማድረግ የሚችል አባት ብቻ ነው። እግዚአብሔር ይናገረን። ክብር ሁሉ ለስሙ አጠራሩ ይሁን። እሱ ሲናገር ብቻ። ሰውማ ቢናገርም ያቆስላል፣ ቢናገርም መፍትሄ የለውም። እና ብዙዎቹ ይጠብቁታል፣ ዝም ይላል። ዝም ይገርመኛል። ልፍታችሁ፣ ፍልሰታ ልቅሳችሁ፣ አብይ ጾም አንብታችሁ፣ ዝቋላ ወጣችሁ፣ ደብረ ሊባኖስ ወርዳችሁ፣ ግሼንን ዞራችሁ፣ አክሱምን ተሳልማችሁ፣ ስሪንቃ ሄዳችሁ፣ አርሴማ እዚህ ገብታችሁ፣ ዋሻ ማርያም ሄዳችሁ ዝም ስላለን ስሙ የተመሰገነ ይሁን። ግን አልገርም፣ አንዳንዱ አኩርፏል፣ ውዳሴ ማርያሙን ዘግቶታል። እመቤቴ አንቺም እንደ ዘመኑ ሰው ሆንሽ? አልቅሼ ዝም አልሽ? አማኑኤል ድሮ ትደርስ ነበር፣ ዘንድሮ ዝም አልከኝ ብለው መልካ ሚካኤሉን፣ ውዳሴ ማርያሙን፣ ዳዊቱን ዘግተው ዝም ብለው እግዚአብሔር ላይ ያኮረፉ ሰዎች አሉ። በእውነት ቢኮረፍ እግዚአብሔር ይኮረፋል? ይኮረፋል ወይ? አይኮረፍም እኮ። ስለከለከለን ስሙ የተመሰገነ ይሁን። ቆይ አብርሃምን የጠራው ማን ነው? ማን ነው? ስሙን ጥሩት። እግዚአብሔር። አብርሃምን እግዚአብሔር ሲጠራው ስንት ዓመቱ ነበር? አቤት 75 ዓመቱ። አሁን እንደው የቃና ፊልም የትኛው ቻፕተር ላይ ነው የቆመው ብትባሉ ፓርቱን ትናገራላችሁ አይደል? እስከ ፋዚሌት ልጆች መታችሁ ኩዚኩኒያ አይቀራችሁ ትናገራ የለም። ወንዶቹ ደግሞ ከእንግሊዝ ፕሪሚየር ሊግ እስከ ስፔን ላሊጋ ድረስ አይቀርህም። የሚለብሰው ቲሸርት፣ የሚሰልፍ አሰላለፉ፣ ደሞዙ አይቀርህም። የሐዋርያ ቁጥር ስንት ነው? የለም። የነቢያት ቁጥር የለም። የቅዱሳን ታሪክ የለም። የቅዱሳኑ አገልግሎት የለም። ከዚህ ውልቅ ብለን ስንሄድ ኦርቶዶክስን አውቃታለሁ። የአብርሃምን ዕድሜ ሳታቅ እንዴት ኦርቶዶክስን ታውቃታለህ? ማስተዋላችንን እግዚአብሔር ይመልስልን። አብርሃም ሲጠራ ስንት ዓመቱ ነው? 75። ልጅ የወለደው በስንት ዓመቱ ነው? በመቶ። ስንት ዓመት ጠበቀ? ዛሬም ይለዋል እሰጥሃለሁ። ይወጣል አብርሃም። ዝም አልከኝ ይለዋል አብርሃም፣ ይለዋል እግዚአብሔር። ይቆጣዋል። ዝም በል፣ ፍጹሙን በፊቴ ተመላለስ፣ እኔ ኤልሻዳይ ነኝ ይለዋል። እኔ ምንድን ነኝ? አቤት ኤልሻዳይ ነኝ፣ ሁሉን ቻይ ነኝ፣ አረገዋለሁ። እኔ ላንተ ጋሻህ ነኝ። አብርሃም ስለ ልጅ አትጠይቀኝ፣ እኔ ከልጅ በላይ ነኝ ላንተ ይለዋል። ግዴላችሁም ከጠየቅነው ገንዘብ በላይ እግዚአብሔር ለኛ ነው። የቱ ይሻላል? እንደው 10 ሚሊዮን ይሻላል? እግዚአብሔር ይሻላል? ቢጠይቀን ምን ትሉታላችሁ? እንዲህ ነው ጸሎታችን። ግን እግዚአብሔር ዝም ይላል። ከዛ ለኛ የተሻለው እሱ ስለሆነ ከፈለግነው ነገር ይልቅ የሚሻለን ማን ነው? ካጣነው ነገር ይልቅ ለኛ የሚበዛው ማን ነው? ችግራችሁን ተዉት፣ መከራውን ተዉት፣ እርሱት። ምትረሱት ግን በእናንተ አቅም አይደለም። ማስላለ ነው የሚረሳው። ዝም ብላችሁ አትጩሁበት። እግዚአብሔር ላይ ጠብቁት፣ መጠበቁን ጠብቁት። ሙሴ ምን እንዳለው ትዝ ይላችኋል? ዘጸአት 14 ላይ ሙሴ ከግብፅ አውጣ ብለኸኝ ልከኸኝ እስራኤልን አምጥቼ ይኸው ፈርዖን ከኋላ የአዜብ ንፋስ የናጌቡ እሳት ይኸው ደግሞ ከፊት ኤርትራ ባህር አለ። በእውነት አውጥተህ ሕዝብህን ምድረ በዳ ትጨርሳለህን አለው። እግዚአብሔር ግን እንዲህ ነበር አይደል ያለው? አባቶች ለምን ትጮህብኛለህ? ወደ እኔ ጮህ ያለ እግዚአብሔር ለምን ትጮህብኛለህ? አንዳንዴ ዝም በሉ፣ ሲዘገይ ዝም በሉት። መጽሐፍ ምንድን ነው የሚለው? ሰው ዝም ብሎ እግዚአብሔርን ማደን ተስፋ ቢያደርግ ምንድን ነው? ጥሩ ነው ይላል ኤርምያስ በመጽሐፈ ኤርምያስ